እሺ ጋይስ ታብታብ አድርጉ። አንድ ጊዜ ታብታብ አድርጉ። አሁን ቅጣትሽን ጨረስሽ ማለት ነው። ጎበዝ። አባቴ ሙት የመጀመሪያው ሴት ነሽ በይዘው የኔ ቤት ልብሷን የቀየረች እንደዚህ አይነት ቅጣት የተቀጣሽው። ኮንፊደንስ ዘጭ ነው። ብራቢሮ ጋር ኮንፊደንስ ዘጭ ነው። አፈመስኳት። አፈመሽ በቃ ከዚህ በኋላ እንኳን ደስ አለሽ። በአምላክ እኔ በራሴ ነገር ሳትዋሺ እድሜሽን ተናገሪ። እድሜሽን ሳትዋሺ ነው። ምናምን ቤት ውስጥ አይደል? 32 እኔ እኮ 24 ዓመቴ ነው እና እኩል ነና ማሬ። ችግር ካወጣሽ ነው ያረሽ። እሺ 7 ሰው አንዳንድ አበባ ጋይስ፣ 7 ሰው በፈጠራችሁ በእናታችሁ እስኪ ከነዲቭ ውጪ እናንተ የሆነ ነገር ኮንትሪቢዩት አድርጉ እንዴ። 7 ሰው አንዳንድ አበባ። ሮዛና ዴቭ እኮ ነው የተሸከሙ። ምስኪን 5 ሰው ሌቭል 26 አሁን አየሽ፣ ጥሩ ስራ እየሰራሽ ነው። 5 ሰው አሁን 2 ሰው ሌቭል 26 አሁን ስራሽን ላይ ነው። አባቴ ሙት አሁን አንቺ ነው የምታስፈልጊኝ የኔ አባት። ቀጣይ 5000 ካሳለፍከኝ ሌላ ቅጣት እንቀጣታለን። 3000 ኖርማል ነው። ይሄ የቃሪያ ምናምን ቅጣት ነው። 5000 ካለፍን የሆነ ሌቨሬጅ እንዲኖረ ነው። ገብተዋል። ደህና ስኮር ስትይዝ ደስ ያለን ቅጣት ትቀጣለህ። ይሄማ በ3000 ምናምን ብላ አትሰማህም። እሷ አማን ምናምን የምትባሉ ምቀኛ አትሁን። እስኪ ስፒድ ቻሌንጅ ስለመጣ ነው አበባ ይሰጠኝ። ለአንተ እንደውም አንድ የወር አበባ ቢሰጥ አሪፍ ነበር። እንደ ሴት ከምትጨርር ቁጭ ብለህ እዚህ ጋይስ እንትን አሁን እሺ 5000 አሳልፈኝ። 5000 አሳልፈኝ። አንድ ጋላክሲ እና አንድ መኒገን ከሰጠኝ በቃ አለፍኩ። 4500 ማለት ነው። ሌላውን በታብታብ ሞላዋለሁ። አንድ ጋላክሲ እና አንድ መኒገን። ኧረ ውይ ማን ነበረ? አሚር ነው ምናምን የሚባል ጊፍተሩን አስታወሰኝ። ጌም ገባ ብሎኝ እና እስኪ በእናትህ በስነ ስርዓት እንኳን መጽሐፍ ልመድ የኔ ጌታ። ከሶስት እያቋረጥክ ግሬስ ያለው ስድብ ራሱ ብትሳደብ እኮ ደስ ይላል። ቢላ ማን ነው? እሺ ግላቭ እናስለቅቅ አንድ ጊዜ ጋይስ፣ ግላቭ እናስለቅቅ። እሷ ጋር ገብቶ ብቻ ፑሽ እንዳያደርግ። ግላቭ አለን ጋይስ፣ ግላቭ አለን። በእናታችሁ እንትን አታርጉት፣ እኔንም ቅዝቅዝ አታርጉ። ልብሽ ነው አሁን ጊፍተርሽ ምንም እንደማያመጣ እኔ ከምቀጣሽ ቅጣት ውጭ ምንም አባቱ እንደማያመጣ እንትልን ነው። 3 የሴክስ ፖዚሽን አይነት እያሳየሽ ዴቫ ቀስ ትያለሽ። የመጀመሪያ ቅጣት ያው ጊፍተርሽን እንትን ብሌም አድርጊ፣ እኔም ብሌም እንዳታደርጊ። ዴቫ ቀስ ደስ ያለሽን የሴክስ ፖዚሽን መርጠሽ። ሁለተኛ ቅጣት ሻወር ትገቢያለሽ። ገና እኮ ነው የኔ ፍቅር። ያ ኖርማል ስልሽ እንደዚህ ገብተሽ የምትገቢው ሻወር አይደለም። እንደዚህ ውሃ ታመጪና 3 ጆግ ታደርጊና፣ አረ ምንድን ነው ስቃለኝ እዚህ ጋር 3 ጆግ ለምን 5 ጆግ ውሃ ታመጪና ገና እስቲ ሙላ ኮሩን መጀመሪያ ይሙላ። ቆይ ላስረዳሽ ቤትዬ። እንትን አሁን 6 አልቋል እኮ ጨዋታው 6000 ነው። 6900 አንቺ 6300 እኔ ያሸነፍኩሽ። ስለዚህ መቅጣት የምችለው እኔ ነኝ። አንቺ በ6000 ያሸነፈሽኝ፣ እኔ ከዛ በታች በሆን ትቀጪ ነበር። ስለዚህ አሁን ቅጣት ዝም ብለሽ ስሚ። የመጀመሪያው የሴክስ ፖዚሽን 3 የሴክስ ፖዚሽን እያሳይሽ ዴቫዬ ቀስ፣ ኧረ ዴቫ ቀስ፣ ደረቴ ላይ ሽናብኝ፣ ዴቫዬ ደረቴ ላይ ሽናብኝ ትያለሽ። የመጀመሪያው። ሁለተኛው 5 ጆግ ውሃ ታመጪና እንደዛው ላይ ቁጭ እንዳልሽ እላይሽ ላይ ከጭንቅላት ጀምሮ እንደዚህ ወደ ጡትሽ ይግባ። እስኪ ጊፍተርሽ መጥቶ ካደራረቀልሽ እናያለን። 5 ጆግ ወደ ታች። ሶስተኛው ቤቲ
እንደዚህ እጅሽን ወደ ውስጥ ከተሽ ጭገርሽን ነጭተሽ ታሳይናለሽ። ደስ ያለሽ ከፈለግሽ ቂጥ ከፈለግሽ ደስ ያለሽ የብብትሽን የኔ የለውም እግዚአብሔር ማለት ጊፍተርሽ አንድ ጊዜ አይደለም። ጊፍተርሽ ምን እንደሚያመጣ ማየት አይደለም። የእሱ እዚህ ጋር 6300 ምን ይሄን ቅጣት እንዴት እንደሚቀይረው ማየት ስለምፈልግ ነው። ኖርማል ነው። አንቺ ጭገርሽ እንዴት ነው ሼቭ የምታደርጊ? እንደዚህ ጭታርጭ ከፈለግሽ ካልሆነ ቢኖርማ እንደዚህ አድርጌ አይደለም አጥጄ ነበር፣ እንደዚህ አድርጌ ነበር የማመጣልህ፣ ግን የለውም። ንጹህ ነው። ምን ኢሬቻ አላከብርበት እንደ ሳር ቀጥፈሽ ፍታመጭ። የትኛውን ቅጣት ማለት ነው? ወደ ስራ አታረሳሽ። ይሄ ጥማታም ጊፍተርሽ ምን እንደሚያመጣ ማየት ፈልጋለሁ። እስከዛ ጋይስ ታደርጋላችሁ እየገባችሁ አካውንቴን ኮፒ ሊንክ አድርጉ። አካውንቴን ቪዲዮ ፖስት ማድረግ ጀምራለሁ። ሰሞኑን ኮንሲስተንት ነው መሆኑ ላይቭ እናንተ ላይ ሰሞኑን ስፔስ ስላለኝ እንትን አደርጋለሁ። ቪዲዮን ፖስት ማድረግ ጀምራለሁ ምናምን አልጎሪዝሜ እንትን እንዳይል ወር እየጠበቅኩ ስለሆነ ፖስት ማድረገው አካውንቴ ውስጥ ግቡ፣ ኮፒ ሊንክ አድርጉ። አካውንቴ ውስጥ ግቡ፣ ኮፒ ሊንክ አድርጉ። እና ቤት የትኛውን ቅጣት መረጥሽ? ምን ነበረ? ሻወር መውሰድ ሻወር እና እንትን ማየት እና ዴቫዬ ሶስት የፖዚሽን እንትን ማለት አንድ ጊዜ ግልጽ አድርገሽ ሲሚኝ። ቆይ ግልጽ አድርገሽ ሲሚኝ። የመጀመሪያው 5 ጆግ ውሃ ታመጪና 5 ጆግ ውሃ እንደዚህ ከጭንቅላት ጀምሮ ውሃው ወደዚህ ወደ ጡትሽ ይፍሰስ። ይሄኛው ግን ታውቂያለሽ፣ ማየት አንፈልግም ከላይ ያለሽ። ሁለተኛው ቅጣት 3 አይነት የሴክስ ፖዚሽን እያሳይሽ ዴቫ ቀስ ዴቫ ቀስ። ሁለተኛ ቅጣት። ሶስተኛ ቅጣት ያ ጭገርሽ እንደዚህ ነጭተሽ እንደዚህ በኃይለኛ ነጭት አድርገሽ ታሳይናለሽ። እሺ ኦኬ ኦኬ። ቆይ አሁን 3 ነው የምታሳይ እና ስታሳይ የምጠሪውንም እንዳትረሽ። የዴቭን ስም እየጠራሽ ቀስ ዴቫዬ ቀስ ያማል እያልሽ እሺ። ነይ እስከዛ ነይ ነይ ቶሎ በይ ሂጂ። ቅጣቱን ተቀጭ። አሁን ቶሎ በይ። ጌሙ እስከዚያ ይቀጥላል። አንቺ ቅጣትሽን ተቀጭ። አንደኛ እሺ፣ ሶፋ ላይ ማለት ነው። እሺ እሺ፣ እንደዚህ ዴቫ ቀስ በል ቀስ በይ። ዴቫ ቀስ በል ቀስ። ሁለተኛውን ፖዚሽን ቀይሪ። ኦኬ ዴቫ ቀስ ዴቫ ቀስ እንዴ ድምፅ አውጪ። ዴቫ ቀስ ፋሽን ዴቫ ነው የሚደግልሽ። ያንቺ ጊፍተር ጎበዝ። ሶስተኛው እንደዚህ አይነት አለ እንዴ? ኦኬ እዚህ ጋር አስቀምጠን ምናምን እንዴ? ኦኬ እንደዛም ለካ አለ። ከሄለንም ሰው ጋር እንደዚህ አልሞከርነውም ብዬ ነው። እሺ ምንድን ነው የመኪና ልቀይረው? እሺ ልቀይረው። እንደዚህ ሚሽነሪ እግርሽን ወደ ላይ ከፍ። ጎበዝ ዴቫ ቀስ ዴቫ ቀስ ዴቫ ያማል ነይ አሁን ወደዚህ ውጪ። እዲ በስመ አብ ወወልድ ወመንፈስ ቅዱስ ተቀደደ ቱታዬ
በኢየሱስ ጋይ 9 ሰው አንዳንድ አበባ ስቀልድ ነው። እኔ አፍቃሪ ሰው ነኝ፣ የለስት ሰው አይደለሁም። እና በእንደዚህ ነገር በትንሹ 9 ሰው አንዳንድ አበባ 9 ሰው አንዳንድ አበባ። ዴቫ አሁን አየሽ፣ አከባበርኩሽ። የት አለ ያ ጊፍተር? እስኪ አሽቃበት ክላት እንደዚህ ተፈንድዳ እንደዚህ ስምህን ጠርተዋለች። እሷ ጋር ፑሽ የምታደርገው ጊፍተር። ኦኬ እሺ፣ ወደ ቅጣቱ ንግባ። ታክሲ ሰጥሻለሁ፣ ፎሎ አድርጊ። ቅድሚያ ስጠኝ። እሺ ቅጣቱን ልንገርሽ። እሺ 5 ጆግ ውሃ፣ ለምን 4 ጆግ ውሃ አምጥተሽ ታፈሻለሽ። እሺ ማየት ፈልጋለሁ ከፊትሽ ጀምሮ። እሺ አንደኛ፣ ሁለተኛው 6 የሴክስ ፖዚሽን እያሳየሽ ቤላ ቀስ ትያለሽ። ይሄ ልጅ ግን እውነትም አምሮታል ጋይስ። እኔ ከሴክስ ፖዚሽን እስቲ ውጣ እንዴ! እኔ እኮ ይሄን ቅጣት እንዳትቀጭ አውቄ እኮ ነው። ኦፕሽን ላሳጣሽ እኮ ነው አንቺ እንጂ እኔ ምን ያደርግልኛል? እኔ ብፈልግ ነገ መጥቼ ደውዬልሽ አልደክልሽም እንዴ? ሶስተኛ ምን አይነት ቅጣት ልቅጣሽ? ሳፋ አለ። ያ ሳፋ ውስጥ ውሃ ታረጊና ቱታ ካለሽ ቱታ አድርገሽ በቂጥሽ ቁጭ ትያለሽ። ከዛ ተነስተሽ ትወርክ ታደርጊያለሽ። ግን የትኛው ይሻለኛል ካልሽ የመጀመሪያው ነው ፕሮባብሊ። ምክንያቱም ሳፋ ላይ ቁጭ ብለሽ ውሃ ከነካሽ እዚህ ጋር ፕራይቬት ፓርትሽን ይነካዋል። ስለዚህ ውሃ አምጥተሽ ግን እንደዚህ ካደረግሽ እዚህኛው የላኛው አፐር ቦዲሽን ብቻ ነው የሚነካው። ዴቪ ምረጥ። እሺ ዴቫ የትኛው ይሻላል? አንድ ጊዜ ቆይ ዴቫ ያንቺን ምላሽ እየጠበቅኩ ነው። እሺ የትኛውን ልቅጣት? ወይ ደግሞ አንተ ቅጣት ንገረኝ። አራተኛ ምንድን ነው? ቆይ ዴቪ ንገረግ። ዴቪ ጻፍ። እስከዛ እንጠብቀው። አንዴ እሺ መጣሽ እንት ልጅ ነው እዚሁ ገይት ምረጡልኝ። ምን ይሻለኛል? ዋላብ ንገረኝ እስቲ። ማረኝ በይው። አንተ እኮ በቃ እግዚአብሔርን አሳቢ። በስመ አብ ምን ላርግ? ሌሎቹ ግን ፖዚሽን ምናምን አይታችሁ ማታውቁትን አሳየዋችሁ። እዚህ ጋር ፖዚሽን ታሳይ። በስመ አብ አታውቁትም እንዴ? አርጋችሁ አታውቁም እንዴ? ሴክስ እኮ ኖርማል ነው። በጣም አካበዳችሁ። በጣም ማለት ነው። ኦኬ ዴቫ ምን ተወሰነ ታዲያ? ተቂታ ታጨብጭብ። ኦኬ እሺ ማጨብጨብ ትችያለሽ በቂጥሽ? እንዴት ነው? እኔ እንጃ ለኔ አይደለም ለጊፍተሪ ነው። እስቲ አይ ልሞክር። እንዴት ነው? ካላጨበጨበ ሌላ ቅጣት ትቀጫለሽ ማለት እንዴት ደግሞ ያጨበጭባል እንዴ? እኔ እንጃ እኔ አላውቅም። ቂጣሞቹ ነው የምታውቀው። እንደሱማ እንደ ጆተኒ ነከሰኩ። እኔ አለኝ ሚስቴ እሺ ማረኝ። ለዛሬ ፍሬሽ ነኝ እኔ። ኖ አይሆንም እንዴ! በመከራ 4000 ምናምን ደርሼ አይሆንም። ና መነጽር የት አለ? መነጽር እንፈልገዋለሁ። ከስር እኔ አላይሽም። ይኸው ሌሎቹ ነው የሚያዩሽ። አይ አራተኛ ዴቫ በቂጧ ማጨብጨብ አችልም። እባክህ እየነከሰባት ነው እንደ ጁተኒ። ያ ስለዚህ የኔን ስም አትጥሪ። ታዩ ሚስቴ ይደብራታል ካየችው። ፖዚሽን ታሳየለሽ ያልኩሽም ማለት ነው። ታዩ
እሺ ዴቫይቱ ይሻላል። ያኛው አይሻልም ወይ? እንደዚህ ይሄኛው ከላይ ያለውን አውልቀሽ ውሃ ብታፈሻ ይሻልሽ። ውሃ አልነካካም። አለርጂ አለብሽ? ውሃን በብርጭቆ ነኝ። አይ እዚህ ጋር አንድ ጊዜ ይበርደኛል፣ ሁለተኛ ደግሞ ከዚህ በኋላ መቼም እንዴት ቁጭ እላለሁ? እሺ ዴቫ በአንተ ላድርገው። እኔ በእኔ ስም ቤላ እያልሽ እየጠራሽ አቃስች ካልኳት ሚስቴ ሊደብራት ይችላል ካየችው። በአንተ ላድርገው ዴቫ። ፖዚሽን እያሳየሽ በዴቫ ስም ማለት ነው። ዋላብ ንገረኝ አንተ ምን ላድርግ? የዴቫን ሪስፖንስ ነው የምጠብቀው። ኦኬ አርጓል። 6 አይነት የሴክስ ፖዚሽን ታሳያለሽ እንደ ቅድሙ ማለት ነው። የዴቫን ስም እየጠራሽ ትቀጫለሽ። ዴቫ ያማል፣ ዴቫ ቀስ እያልሽ እኔ ደስ ያለሽን አድርጊ፣ ግን በዴቫ ስም። የኔን ሚስቴክ ካየችው ይደብራታል እና ከላይ ያለውን ሪሙቭ አድርጊው። እሺ እሺ አንዴ መጨረሻ ጨምርልኝ። አንዴ መጨረሻ ልጨምርልሽ። እሺ አይ ማርያምን ሌሎቹ ይቅርብሽ፣ በጣም ዊርድ ናቸው። ስለማስብልሽ ነው ይሄን ራሱ የነገርኩሽ። ክርስቶስ ንገረኝና ጭገርሽን አሳይን። የለውም ለዛ ነው እኮ እግዚአብሔርን የለውም። የነስ ይችላል አድርግ እንጂ በኢየሱስ አላጣ ነው የኔ የለውም። እንትና ቤቲ ያን የመጀመሪያው ይሻልሻል። 6 አይነት ፖዚሽን ብታሳይ ይሻልሻል። እሺ በቃ ሳፋን እዚህ ጋር ውሃ እንደዚህ ማምደታ ይሄኛውን አውልቂ። ይሄን ታውልቂዋለሽ። ከዛ ሳፋ አምጥተሽ 5 ጆግ እላይሽ ላይ ታፈሻለሽ። እንደዚህ ከጭንቅላትሽ ጀምሮ ማለት ነው። ኢየሱስ እንቅልፍ መጣ። አይኔ ላይ እንቅልፍ አይታያችሁ? ቀላ ጋይስ አይኔ እይት እስኪ እንቅልፍ መጣ። ከመውጣቴ በፊት ሮዛ ዴቫ በደንብ በቃ ሮዛና ዴቫ እንድታመሰግኑልኝ እፈልጋለሁ። እሺ ጋይስ ከመውጣቴ በፊት ምሽታችሁን አሳመርኩላችሁ። አትሊስት ይኸውልሽ ያ ምን ታደርጊያለሽ መሰለሽ? ከላይ ያለው ነው ልቂ እኔን አባትሽ አይደለሁ። ምን ያደርግልኛል እሱ? የኔ እናት አሉኝ። ከላይ ያለው ታያቸው። ኮሜንት አታንብቢ እባክሽ። እኔ ጋር ስንት አይነት ኮሜንት እየጻፉ እንደሆኑ ታያቸው። ነገ ኢሬቻ ነው፣ በዓሉን በሰላም በፍቅር የምንጀምርበት ያድርግልን ብለሽ በስመ አብ። ይሄኛው ሙሉ ለሙሉ ሪሙቭ አድርጊ፣ አለበለዚያ አይበርድሽ። ይሄኛው ከላይ ያለው ከነጡት ማሰሪያ አይደለም። ለምን ይሄኛው ሰውነት የሚሸፍነው ልብስ ይኖር ከውስጥ። ይሄ ከላይ ነጩን ብቻ ነው የምታወልቂ። መጀመሪያ እንደነበር ሾኝ እስኪ። ይሄንን ነው የማወልቀው። ይሄንን ያ እሱም ብቻ ማለት ነው። በቃ ሌላ ነገር እንዳታወልቂ። ፕራይቬት ፓርትሽን የሚያሳያት ታወልቂ። በቃ እሱም ብቻ አውልቂ። በቃ ከዛውን እንትን ውሃ ታርጊበታለሽ። ማርያምን ይደብራል ግን 5 ጆግ። እሺ እኛ ጆግ እንቆጥራለን ጋይስ። እኔ ወደ ላይ ነው ማለት እንዴ? ከጭንቅላት ጀምሮ ነው የምታፈለው። እንደሱ አይደለም። እንደዚህ ከዚህኛው ከጭንቅላት። አረ እሺ ወይ ደግሞ ከዚህኛው ከአንገትሽ ጀምሮ እንደዚህ ቀና ብለሽ ከአንገትሽ ጀምሮ። እኔ እቆጥራለሁ። ጆግ መቁጠር ነው ስራዬ። እና መሬት ላይ እንዳላፈስ ብዬ እኮ ነው። ሳፋ የለም ወይ? ሳፋ ላይ ቁጭ በያ። ወይ ደግሞ እዛ ሻወር ቤት ውስጥ ግቢ። ለምን ሻወር ውስጥ አትገቢ? ቻርጅ እያደረኩ ነው ስልኬ።
ይሄው አንድ አፍሻለሁ። አሁን ከአንገትሽ ጀምሮ ይኸውልሽ፣ እንደዚህ ቀና ብለሽ ከአንገትሽ ጀምሩ እኮ ከአንገትሽ ከዚህኛው። አንቺ እኮ ከዚህ ነው እየጀመርሽ ያለሽ። ያ ሙሉን አፍሽ። አንድ ጎበዝ። ቅጣት ይከበር። ሁለት ሰኒያ ላይ ሶስት ላይ ደረሰች። እሺ ኦኬ። እሺ እስካሁን ሁለት አይበርድም። ስንት ሰዓት ነው? ኦኬ 7 ሰዓት ነው። 3 ነው። አሁን 2 ይቀርሻል። የመጀመሪያው እኮ ወደዚህ ነው የፈሰሰው። 5 ለምን 4 5 በቃ እኔ አላይም ብያለሁ። እዚህ ኮሜንት እያየሁ በመጀመሪያ ቀን እንደውም ጊፍት ስላገኘሽ ተመስገን ነው ማለት ያለብሽ። ማርያምን እንዳጀማመርሽ አሪፍ ነው። ሌላ ጊዜ በደንብ ገብተሽ ተጫዎች። እኔ ባለትዳር ነኝ። ምንም ሴት አይቻልም ነኝ። ድሮውን ሲንግል እያለሁ ዞር ብዬ ምናምን ነገር አይነበር አይደለ? ዊርድ እንደዚህ አይነት ቅጣት ስንቀጣ ምናምን እንትን እል ነበር። አሁን ግን ነው የሆነ የሚደብረው ሰው አለ ቢያየው ይሄን እና አልፈለግኩም ለዛ